ሰላም ውድ የዩቲዩብ ቤተሰቦች ዛሬ ከፈንዳሜንታልስ ኦፍ አካውንቲንግ 1 ቻፕተር 1ን ኢንትሮዳክሽን ቱ አካውንቲንግ ኢን ዘ ቢዝነስን ይዤላችሁ መጥቻለሁ። ለዚህ ዩቲዩብ ፔጅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጥታ ወደ ኮርሱ እንሄዳለን። እዚህ ጋር ለርኒንግ ኦብጀክቲቮች አሉ። ይህንን ቻፕተር ከጨረስን በኋላ እነዚህ ነገራቶችን ማወቅ ይኖርብናል፣ ወይም ደግሞ የዚህ ቻፕተር አላማዎቹ እነዚህ ናቸው ማለት ነው። አንብቧቸው። ቀጥታኛ ወደ ኮርሱ እንሄዳለን። ዋትስ አካውንቲንግ ከሚለው ነው የሚጀምረው። አካውንቲንግ ምንድን ነው ይላል። አካውንቲንግ ኮንሲስትስ ኦፍ 3 ቤዚክ አክቲቪቲስ። አካውንቲንግ እነዚህን 3 ነገራቶችን ነው የሚይዘው። የመጀመሪያው አይደንቲፋይ፣ ሁለተኛው ሪከርድ፣ ሶስተኛው ደግሞ ኮሚኒኬት ምንን ኢኮኖሚክ ኢቨንትስ ኦፍ አን ኦርጋናይዜሽን ቱ ኢንተረስትድ ዩዘርስ። አካውንቲንግ በአጭሩ ኢኮኖሚክ ኢቨንቶችን ወይም ደግሞ ትራንዛክሽኖችን የኦርጋናይዜሽንን ኢኮኖሚክ ኢቨንት አንድ ኦርጋናይዜሽን ትራንዛክሽን መጀመሪያ አይደንቲፋይ ያደርጋል ወይም ደግሞ ሴሌክት ያደርጋል። ሴሌክት ካደረገ በኋላ ሪከርድ ያደርጋል። ደን ኮሚኒኬት በሪፖርት መልኩ ደግሞ ለኢንተረስትድ ዩዘርሶች ለኢንተርናልና ኤክስተርናል ኢንተረስትድ ዩዘርሶች ያንን በሪፖርት መልኩ ይሰጣል ማለት ነው። ስለዚህ አካውንቲንግ እነዚህን 3 ቤዚክ ፈንክሽኖች ነው ያሉት። መጀመሪያው ትራንዛክሽኖችን አይደንቲፋይ ማድረግ፣ ሁለተኛው አይደንቲፋይ የተደረጉ ትራንዛክሽኖችን ሪከርድ ማድረግ፣ ሶስተኛው ሪከርድ የተደረገው ትራንዛክሽን ለሚመለከተው አካል ኮሚኒኬት ማድረግ ወይም ደግሞ ሪፖርት ማድረግ ነው። ይህን ይመስላል ባጭሩ። መጀመሪያው አይደንቲፋይ ነው እንዳልነው አይደንቲፊኬሽን ነው። ሴሌክት ኢኮኖሚክ ኢቨንትስ ወይም ደግሞ ትራንዛክሽኖችን ወይም ደግሞ ኢኮኖሚክ ኢቨንቶችን ሴሌክት እናደርጋለን። ምክንያቱም በአካውንቲንግ እያንዳንዱ ኢኮኖሚክ ኢቨንት ወይም ደግሞ እያንዳንዱ ትራንዛክሽን ሪከርድ አይደረግም። ሪከርድ የሚደረጉት ኢንተርምስ ኦፍ መኒ ኤክስፕረስድ መደረግ የሚችሉ ትራንዛክሽኖችን ብቻ ስለሆነ ኢንተርምስ ኦፍ መኒ የሆኑትን ሴሌክት እናደርጋለን ማለት ነው። ሴሌክት ካደረግን በኋላ ሪከርድ ነው የምናደርገው። ሪከርዲንግ ውስጥ ምን ይይዛል? ክላሲፋይ እና ሰማራይዝም እዚህ ውስጥ ይካታሉ ማለት ነው። ክላሲፋይ ማለት ያ ሪከርድ የምናደርገው አሴት ግሩፕ ውስጥ ነው፣ ሊያቢሊቲ ውስጥ ነው ወይስ ኦነርስ ኢኩዊቲ ውስጥ ነው የሚለውን ነው ክላሲፋይ የምንመድብ ማለት ነው። ሰማራይዝ ነው። ሰማራይዝ ደግሞ ተመሳሳይ ምድብ ያላቸው አካውንቶች በአንድ ሰማራይዝ የምናደርግበት ነው። ለምሳሌ ስቴትመንትስ ኦፍ ፋይናንሻል ፖዚሽን ሊሆን ይችላል። ስቴትመንትስ ኦፍ ኢንካም ስቴትመንት ሊሆን ይችላል። ስቴትመንት ኦፍ ኦነርስ ኢኩዊቲ ሊሆን ይችላል። እነዚህ በአንድ ምድብ ምን መድባቸው ከሆነ ሰማራይዝ እንለዋለን። ሌላው ሰማራይዝ ከተደረገ በኋላ ወይ ክላሲፋይ ሪከርድ ካደረግን በኋላ ምንድነው የምናደርገው ከተባለ ኮሚኒኬት ነው የምናደርገው። ፕሪፔር አካውንቲንግ ሪፖርትስ፣ አካውንቲንግ ሪፖርትን እናዘጋጃለን፣ ለሚመለከተው አካል እንሰጣለን ማለት ነው። አካውንታንት አናላይዝ እና ኢንተርፕሬት ያደርጋል ያንን አካውንቲንግ ኢንፎርሜሽን ወይም ደግሞ ትራንዛክሽኖችን አናላይዝ እና ኢንተርፕሬት የማድረግም ወይ ኃላፊነት ወይም ደግሞ መብት አለው ማለት ነው። the accounting process include the bookkeeping function። አካውንቲንግ ፕሮሰስ በውስጡ ምን ይዟል? ቡክኪፒንግን ይዟል። ቡክኪፒንግ ባይ ዘ ዌይ ሂስቶሪካል አካውንቲንግ ወርድ ነው። ሪከርዲንግ በሚለው ተተክቷል አሁን ላይ ማለት ነው። ስለዚህ ቡክኪፒንግ ከተባለ ሪከርዲንግ በሚለው ተወስዱታላችሁ። ከአካውንቲንግ ፕሮሰሶቹ ውስጥ ቡክኪፒንግ ማንን ይተካል ከተባለ ሪከርዲንግ ነው። አይደንቲፊኬሽን እና ኮሚኒኬሽንን አይነካም ማለት ነው። እዚህ ጋር አንድ ጥያቄ ያለ which of the following is not a step in the accounting process። አካውንቲንግ ፕሮሰስ ውስጥ ስቴፕ ውስጥ ማይገባው ነው የሚለው ኤ አይደንቲፊኬሽን፣ ቢ ሪከርዲንግ፣ ሲ ኢኮኖሚክ ኢንቲቲ፣ ዲ ኮሚኒኬሽን ነው የሚለው። ያለ ምንም ጥርጥር መልሱ ምንድነው ማለት ነው? ኢኮኖሚክ ኢንቲቲ ነው ማለት ነው። ሶስቱ የአካውንቲንግ ፕሮሰሶች መጀመሪያው አይደንቲፊኬሽን ነው፣ ሁለተኛው ሪከርዲንግ ነው፣ ሶስተኛው ኮሚኒኬሽን ነው ማለት ነው። ኦኬ መልሱ ሲ ነው የሚሆነው። who uses accounting data። እንግዲህ አካውንታንቶቹ መጀመሪያ አይደንቲፋይ ያደርጋል፣ ደን ሪከርድ፣ ደን ኮሚኒኬት ብለናል አይደለ? ያንን አካውንቲንግ ዴታ ማን ነው የሚጠቀመው ነው። ያ የተሰበሰበው ሪከርድ የተደረገው ዴታ ወይም ደግሞ ሪከርድ የተደረገው ኢንፎርሜሽን ማን ነው የሚጠቀመው የሚለው ሁለት ተጠቃሚዎች አሉ፣ ወይም ደግሞ ዩዘርስ የምንላቸው ዩዘርስ ኦፍ አካውንቲንግ ዴታ የምንለው። የመጀመሪያው ኢንተርናል ዩዘርሶች ናቸው፣ ሁለተኛው ደግሞ ኤክስተርናል ዩዘርሶች ናቸው። ኢንተርናል ዩዘርስ ስንል ሜንሊ ማናጀሮች ናቸው። በአንድ ኦርጋናይዜሽን ውስጥ ያሉ የበላይ ኃላፊዎች፣ ኦፊሰሮች፣ ማናጀሮች እነዚህ ኢንተርናል ዩዘርስ እንላቸዋለን። ማርኬቲንግ ማናጀር፣ ፋይናንስ ኦፊሰር፣ ሂውማን ሪሶርስ ማናጀር እነዚህ ምንድናቸው? ኢንተርናል ዩዘርስ ኦፍ አን ኦርጋናይዜሽን ናቸው። ኢንተርናል ዩዘርስ ኦፍ አካውንቲንግ ዴታም ናቸው። በኦርጋናይዜሽኑ ውስጥ ያሉ የኦርጋናይዜሽኑ አካል የሆኑት ኢንተርናል ዩዘርስ እንላቸዋለን። ኤክስተርናል ዩዘር የምንለው ሜንሊ ካፒታል ፕሮቫይደር ናቸው። ይሄ ከኦርጋናይዜሽኑ ውጭ ያሉ ነገር ግን በአንድም በሆነ በሌላ መልኩ ኦርጋናይዜሽኑ ውስጥ
ኮንትሪቢዩሽን ያላቸው ነገር ግን በኦርጋናይዜሽኑ ላይ ቀጥታ ግን መሳተፍ ማይችሉ ፕሮዳክሽን ላይ ኮንትሮሊንግ ላይ ቀጥታ መሳተፍ ማይችሉ ነገር ግን ኢንዳይሬክትሊ ኢንተረስት ያላቸው ኦርጋናይዜሽኑ ላይ ማለት ነው። እነዚህ ለምሳሌ ኢንቨስተሮች ሊሆኑ ይችላሉ። ኢንቨስተር ምንለው ኦነርስ ኦፍ ደ ካምፓኒ ናቸው አይደል? ወይም ደግሞ ሼር ሆልደርስ ምንላቸው ኢንቨስተሮች ናቸው። በአንድ ካምፓኒ ላይ ኢንቨስት የሚያደርጉ ሀብታቸውን የሚያፈሱ እነዚህ መጀመሪያው ኤክስተርናሊዘርስ ሲሆኑ፣ ሌላው ክሬዲተርሶች ናቸው አበዳሪ የምንላቸው ማለት ነው። ሌላው ከስተመርስ እነዚህ ደንበኞች፣ ሰፕላየርሶች፣ አቅራቢዎች፣ ታክስ ኦቶሪቲ፣ ገቨርንመንትን ጨምሮ እነዚህ ምንድናቸው ማለት ነው? ኤክስተርናል ዩዘርሶች ናቸው። በአንድም ሆነ በሌላ መልኩ ከኦርጋናይዜሽኑ ጋር ሪሌሽን ያላቸው ነገር ግን ኦርጋናይዜሽኑ ላይ ዳይሬክት ኢፌክት የሌላቸው ኤክስተርናል ዩዘርሶች ናቸው። የኦርጋናይዜሽኑ አካውንቲንግ ዴታን ይጠቀማሉ ማለት ነው። እዚህ ጋር ትሩ ኦር ፎልስ ጥያቄዎች አሉ፣ እንስራቸው። the three step in the accounting process are identification, recording and communication ይላል። ምንም ጥርጥር የለውም ትሩ ነው። ቡክ ኪፒንግ ኢንኮምፓስስ ኦል ስቴፕ ኢን the accounting process አይተናል አለ ቀደም። ቡክ ኪፒንግ ሂስቶሪካል አካውንቲንግ ወርድ ነው። ምንን ብቻ ነው የሚተካው ብለናል? ሪካርዲንግን ብቻ። ስለዚህ ፎልስ ነው። አይደንቲፊኬሽን እና ኮሚኒኬሽንን አያስገባም። ሌላው አካውንታንትስ ፕሪፔር በት ዱ ኖት ኢንተርፕሬት ፋይናንሻል ሪፖርት ኖ። አካውንታንቶች ኢንተርፕሬትም አናላይዝም ያደርጋሉ፣ ያ ማድረግ ስልጣን አላቸው ብለናል አይደለ? ስለዚህ ሶስተኛውም ፎልስ ነው የሚሆነው። አራተኛ the two most common types of external users are investor and company officer ይላል። ኖ ኢንቨስተር እና ምንድናቸው? ክሬዲተርሶች ናቸው እንጂ ካምፓኒ ኦፊሰሮች ኢንተርናል ዩዘርስ ናቸው ማለት ነው። ስለዚህ መልሱ ፎልስ ነው። ማናጀራል አካውንቲንግ አክቲቪቲ ፎከስ ኦን ሪፖርትስ ፎር ኢንተርናል ዩዘርስ። ማናጀራል አካውንቲንግ የሚጠቀመው ወይም ደግሞ ኢንተርናል ዩዘርሶች የሚጠቀሙት ማናጀራል አካውንቲንግን ነው ይላል። ትሩ ነው። እዚህ ጋር ለኤክስተርናል ዩዘርሶች ካላችሁ ፋይናንሻል አካውንቲንግን ነው የሚጠቀሙት ማለት ነው። መልሱ ትሩ ነው የሚሆነው። ሌላው the building blocks of accounting ይላል። ethics in financial reporting, standards of conduct by which one's action are judged as right or wrong, honest or dishonest, fair or not fair are ethics. ethics ምንለው አንድ ነገር ራይት ነው ሮንግ ነው፣ ሆነስት ነው ዲስሆነስት ነው፣ ፌር ነው ፌር አይደለም የሚለው ነው አይደለ? ሪሰንት ፋይናንሻል ስካንዳሎች አሉ። እነዚህ ኤንሮን ፓራማልት የምንላቸው ኢፌክቲቭ ፋይናንሻል ሪፖርቲንግ ዲፔንድ ኦን ሳውንድ ኢቲካል ቢሄቨር። ኢፌክቲቭ የሆነ ፋይናንሻል ሪፖርቲንግ ውጤታማ የሆነ ፋይናንሻል ሪፖርቲንግ ምን ላይ የተመረኮዘ ነው ይላል? ሳውንድ ኢቲካል ቢሄቨር ላይ፣ መልካም የሆነ ኢቲክስ ቢሄቨር ላይ የተመሰረተ ነው ማለት ነው። አካውንቲንግ ከኢቲክስ ጋር በጣም ትስስር አለ። ዳድሯን ኢዝ አካውንቲንግ ስታንዳርድ ነው። ሌላው የምናየው አካውንቲንግ ስታንዳርድ የምንላቸው ሁለት አይነት በጣም ትልልቅ አካውንቲንግ ስታንዳርዶች አሉ። አይአስብ እና ፋስብ እንላቸዋለን። አይአስብ የምንለው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ሲሆን ፋስብ ደግሞ ፋይናንሻል አካውንቲንግ ስታንዳርድ ቦርድ ነው። አይአስብ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ የምንለው ምንን ኢሹ አድርገዋል? አይኤፍአርኤስን ኢሹ አድርገዋል። አይኤፍአርኤስ ማለት ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድን ኢሹ ሲያደርግ፣ ፋስብ ደግሞ ምንን ኢሹ አድርገዋል? ጋፕን ጀነራሊ አክሴፕትድ አካውንቲንግ ፕሪንሲፕልን ኢሹ አድርገዋል። አይኤፍአርኤስ አሁን ላይ ከ150 ሀገራት በላይ ኢትዮጵያን ጨምሮ ከ150 ሀገራት በላይ የሚጠቀሙት አይኤፍአርኤስ ነው። መቀመጫው ደግሞ እንግሊዝ ለንደን ሲሆን ፋስብ ደግሞ ወይም ደግሞ እሱን ኢሹ ያደረገው ጋፕ ነው አይደለ? ጋፕ ደግሞ አሜሪካን ቤዝድ ነው። በአብዛኛው ጊዜ አሜሪካ ያሉ ተቋማቶች ናቸው ጋፕን የሚጠቀሙት። በሀገራት ደረጃ አሜሪካ ብቻ ናት። አይኤፍአርኤስ ግን አሁን ለዓለም ላይ ኦልሞስት ኦል ካንትሪ በሚባል ደረጃ ከ150 ሀገራት በላይ አይኤፍአርኤስን አፕላይ ያደርጋሉ ኢትዮጵያን ጨምሮ ማለት ነው። ሌላው ሜዠርመንት ፕሪንሲፕሎች አሉ። ሁለት አይነት ሜዠርመንት ፕሪንሲፕሎች አሉ። ሂስቶሪካል ኮስት ፕሪንሲፕል እና ፌር ቫልዩ ፕሪንሲፕል። ሂስቶሪካል ኮስት ፕሪንሲፕል ወይም ደግሞ ኮስት ፕሪንሲፕል ምንለው ዲክቴት ዳት ካምፓኒስ ሪከርድ አሴት አት ዴር ኮስት። ካምፓኒዎች አሴታቸውን ሪከርድ ማድረግ ያለባቸው አት ዴር ኮስት ነው። አት ኦሪጂናል ኮስት ነው። መጀመሪያ ላይ ኦሪጂናል ላይ በገዙበት ኮስት ነው። አሁን ላይ ገበያ ላይ ባለው ዋጋ ወይም ደግሞ ዲፕሪሺየት አድርጎ አሁን ላይ ያወጣል በሚባለው ዋጋ ሳይሆን አት ኦሪጂናል ኮስት ነው። መጀመሪያ በነበረው ኮስት ነው ካምፓኒዎች አሴታቸውን ሪከርድ ማድረግ ያለባቸው ይላል። ይሄ ሂስቶሪካል ኮስት ፕሪንሲፕል ነው። ሁለተኛው ፌር ቫልዩ ፕሪንሲፕል ነው ወይም ደግሞ ፌር ማርኬት ቫልዩ ፕሪንሲፕል ይባላል። ስቴት ዳት አሴት ኤንድ ላያቢሊቲ ሹድ ቢ ሪፖርትድ አት ፌር ቫልዩ። ይሄኛው አት ፌር ቫልዩ አሁን ላይ ገበያ ላይ ባለው ዋጋ አት ፌር ማርኬት ቫልዩ ላይ ባለው ዋጋ ነው አሴቶች ወይም ደግሞ ላያቢሊቲ ሪፖርት መደረግ ያለበት ይላል። ፌር ቫልዩ ሚንስ the price received to sell an asset or settle a liability። ፕራይስ
የሆነ ነገር ሽጠን ሪሲቭ ባደረግነው ፕራይስ ወይም ደግሞ ሴትል ሊያቢሊቲ በከፈልነው ሊያቢሊቲ ነው እንጂ አሁን በከፈልነው ሊያቢሊቲ ወይም ደግሞ የሆነ ነገር ሽጠን ባገኘነው ፕራይስ ነው እንጂ ሪፖርት መደረግ ያለበት አት ኦሪጂናል ኮስት አይደለም ነው የሚለው ፌር ቫልዩ ማለት ነው። ስለዚህ እነዚህ ልዩነቶች በደንብ መያዝ አለባቸው። ሄልፕፉል ሂንት የሚላለ ሪሌቫንሲ ኤንድ ፌስፉል ሪፕሬዘንቴሽን አር ቱ ፕራይመሪ ኳሊቲስ ዳት ሜክ አካውንቲንግ ኢንፎርሜሽን ዩዝፉል ፎር ዲሲሽን ሜኪንግ። ሪሌቫንሲ እና ፌስፉል ሪፕሬዘንቴሽን የምንላቸው ሁለት በጣም ፕራይመሪ የሆኑ ኳሊቲዎች ናቸው። አካውንቲንግ ኢንፎርሜሽንን ለዲሲሽን ሜኪንግ በጣም ዩዝፉል እንዲሆን ጠቃሚ እንዲሆን የሚያደርጉት ሁለት ኪ የሆኑ ኳሊቲዎች ናቸው ይላል። ሪሌቫንሲ የምንለው አንድን ነገር ያ አካውንቲንግ ኢንፎርሜሽን ምን ያክል ጠቃሚ እንደሆነ የሚገልጽልህ ሲሆን ፌስፉል ሪፕሬዘንቴሽን the number the quantity match what really happened ወይም ደግሞ ነምበሩና ኳንቲቲው ሀፕን ካደረገው ጋር ማች መሆን አለበት የሚለንን ነው። ስለዚህ እነዚህ ሁለት ነገራቶች ለአካውንቲንግ ኢንፎርሜሽኑ እጅግ በጣም ዩዝፉል ናቸው ማለት ነው። ዳዘሯን ኢዝ አሳምፕሽኖችን እናያለን። አካውንቲንግ ላይ አሳምፕሽኖች አሉ። የመጀመሪያው ሞኔታሪ ዩኒት አሳምፕሽን ነው። ሞኔታሪ ዩኒት አሳምፕሽን ሪኳየርድ ዳት ካምፓኒስ ኢንክሉድ ኢን ዘ አካውንቲንግ ሪከርድስ ኦንሊ ትራንዛክሽን ዴታ ዛት ካን ቢ ኤክስፕረስድ ኢን ተርምስ ኦፍ መኒ። ሞኔታሪ ዩኒት አሳምፕሽን ምንድን ነው የሚለው ትራንዛክሽኖች መመዝገብ የሚችሉት ኦንሊ ኤክስፕረስድ ኢን ተርምስ ኦፍ መኒ የሆኑት ብቻ ነው ይላል። አካውንቲንግ ሪከርድ የሚያደርገው ኦንሊ ትራንዛክሽኖችን ብቻ ዳት ካን ቢ ኤክስፕረስድ ኢን ተርምስ ኦፍ መኒ በገንዘብ ሊገለጹ የሚችሉ ትራንዛክሽኖችን ብቻ ነው ሪከርድ የሚያደርገው ይላል። አካውንቲንግ ላይ በገንዘብ ሊገለጽ የማይችል ነገር ኢን ተርምስ ኦፍ መኒ ኤክስፕረስ ማይደረግ ነገር ሪከርድ አይደረግም። ለምሳሌ የኢምፕሎየርሶቻችን ወይም የኢምፕሎዮቻችን የሰራተኞቻችን የስራ ተነሳሽነት በገንዘብ ልንገልጸው አልችልም አይደለ? ያ በአካውንቲንግ ሪከርድ አይደረግም ማለት ነው። ሌላው የከስተመሮቻችን ሳቲስፋክሽን ኢን ተርምስ ኦፍ ማኒ ኤክስፕረስ ማድረግ እንችላለን እንዴ? አንችልም። ስለዚህ በአካውንቲንግ ያ ሪከርድ አይደረግም። በገንዘብ ሊገለጹ የሚችሉ ነገራቶችን ብቻ ነው ሪከርድ የምናደርገው። ሌላው ኢኮኖሚክ ኢንቲቲ አሳምፕሽን ነው። ሪኳየርድ ዳት አክቲቪቲስ ኦፍ ዘ ኢንቲቲ ቢ ኬፕት ሰፓሬት ኤንድ ዲስቲንክት ፍሮም ዘ አክቲቪቲስ ኦፍ ኢትስ ኦነር ኢን ኦል አዘር ኢኮኖሚክ ኢንቲቲስ። ኢኮኖሚክ ኢንቲቲ አሳምፕሽን ምንድነው የሚለው የሆነ የቢዝነሳችን አክቲቪቲ ከኛ የሆነ ቢዝነስ አክቲቪቲ ወይም ደግሞ የሆነ ኦርጋናይዜሽን አክቲቪቲ ከኦነሩና ከሌሎች ከኢኮኖሚክ እንቅስቃሴዎች ሰፓሬትና ዲስቲንክት መሆን አለበት፣ የተለየ መሆን አለበት። ቢዝነሱ ሌላ ኦነሩ ሌላ የተለያዩ መሆን አለባቸው ይላል። እንደ አንድ አክት ማድረግ የለባቸውም። ኦነሩና ሌሎች አዘር ኢኮኖሚክ ኢንቲቲዎች ከቢዝነሱ ጋር ከኢንቲቲው ጋር ሰፓሬት ኢንድ ዲስቲንክት የተለያዩ መሆን አለባቸው ነው የሚለው። ሶስተኛው ጎይንግ ኮንሰርን ነው። ፋይናንሻል ሪፖርት ቢ ፕሪፔርድ አሲሚንግ ዳት ኤ ቢዝነስ ዊል ኮንቲኒው ኦፕሬቲንግ ኢን ዘ ፊውቸር ኦር አን ኢንቲቲ ዊል ሃቭ ኤ ሎንግ ላይፍ ወይም ደግሞ ኢንቲቲው ያ ቢዝነሱ ማለት ነው ወደፊት ረጅም የሆነ ላይፍ ረጅም ሰዓት ማለት ወደፊት በደንብ ረጅም ጊዜ ሊሰራ እንደሚችል ነው ፕሪፔር አሲዩም አድርገን ፕሪፔር ማድረግ ያለብን እንጂ ለአጭር ጊዜ ቆይ ነው ምናምን ብለን ሪፖርት ማድረግ ሳይሆን ወደፊት ፊውቸር ላይ ኦፕሬት እንደሚያደርግ ሎንግ ታይም ላይ ኦፕሬት ማድረግ እንደሚችል አሲዩም አድርገን ነው ፋይናንሻል ሪፖርት ፕሪፔር ማድረግ ያለብን ነው የሚለው ጎይንግ ኮንሰርን ማለት ነው። ሌላው ፎርምስ ኦፍ ቢዝነስ ኦውነርሺፕ ነው። ቢዝነሶች ከባለቤትነት አንጻር በሶስት ይከፈላሉ። የመጀመሪያው ፕሮፕሪተርሺፕ የምንለው ነው ወይም ደግሞ ሶል ፕሮፕሪተርሺፕ የምንለው ይሄ ኦውንድ ባይ ዋን ፐርሰን ነው። በአንድ ግለሰብ የሚቋቋም ወይም ደግሞ ባለቤትነቱ የአንድ ግለሰብ ብቻ ከሆነ ፕሮፕሪተርሺፕ እንለዋለን። ኦውነር ኢዝ ኦፍን ማናጀር ኦር ኦፕሬተር። ኦውነሩ ወይም ደግሞ ይሄ ባለቤት የምንለው ባለቤቱ ራሱ ማናጀር ነው፣ ራሱም ደግሞ ምንድነው ኦፕሬተር ነው ማለት ነው። ኦነር ሪሲቭስ ኤኒ ፕሮፊት፣ የትኛውም አይነት ፕሮፊት ቢያገኝ የሚቀበለው ራሱ ነው። ሰፈር ኤኒ ሎስስ፣ ምንም አይነት ሎስ ኪሳራ ቢያጋጥመው ሰፈር የሚያደርገው የሚቋቋመው ራሱ ነው። እንደ ኢዝ ፐርሰናሊ ሊያብል ፎር ኦል ዴፕትስ፣ ለሁሉም አይነት እዳዎቹ ፐርሰናሊ ሊያብል የሚሆነው ተጠያቂ የሚሆነው ደግሞ ራሱ ኦነሩ ነው ማለት። ይሄኛው ሶል ፕሮፕሪተርሺፕ ወይም ደግሞ ፕሮፕሪተርሺፕ የምንለው ባለቤቱም አንድ ነው፣ ማናጀሩም አንድ ሰው ነው፣ ኦፕሬተሩም ሰራተኛውም አንድ ሰው ነው። ትርፍም ቢያገኝ ክሳራም ቢያገኝ እዳም ቢመጣበት ሊያብል የሚሆነው ተጠያቂ የሚሆነውም ኦነሩ ራሱ ከሆነ ይሄ ፕሮፕሪተርሺፕ ወይም ደግሞ ሶል ፕሮፕሪተርሺፕ እንለዋለን ማለት ነው። ሁለተኛው ፓርትነርሺፕ ነው። ይሄ ማህበር የምንለው ማለት ነው።
ፓርትነርሺፕ የምንለው ኦውንድ ባይ 2 or more person ነው። እዚህ ጋር ሁለትና ከዛ በላይ በሆኑ ሰዎች በባለቤትነት የሚመራ ሁለትና ከዛ በላይ የሆኑ ሰዎች ከሁለት በላይ የሆኑ ሰዎች የሚያቋቁሙት ማህበር ነው ፓርትነርሺፕ የምንለው። ኦፍን ሪቴል ኢን ዘ ሰርቪስ ታይፕ ቢዝነስ፣ ይሄ አብዛኛው ጊዜ ሪቴል ይሄ ችርቻሮ ንግድ ላይና እንዲሁም ሰርቪስ ታይፕ ቢዝነስ አገልግሎት የሚሰጡ ቢዝነሶች ናቸው አብዛኛው ጊዜ ፓርትነርሺፕ ወይም ደግሞ ማህበራት የምንላቸው። ጀነራሊ አንሊሚትድ ፐርሰናል ሊያቢሊቲ ነው። ይሄኛውም ልክ እንደ ፕሮፕሪየተርሺፕ ፐርሰናሊ ሊያብል ነው የምንሆነው ማለት ነው። ሎስ ቢያጋጥም ዴብት ቢኖር ራሱ ፓርትነርሺፑ ራሱ የቻለ ተቋም ስላልሆነ በፓርትነሮቹ የተዋቀረ ስለሆነ ፐርሰናሊ እያንዳንዳችን ሎስ ቢያጋጥም ዴብት ቢኖርበት ካምፓኒ ወይም ደግሞ ፓርትነርሺፑ መክፈል ባይችል ሊያብል ነን ማለት ነው። ለዛ ተጠያቂ ወይም ደግሞ ኃላፊነት ይኖርብናል ማለት ነው። ፓርትነርሺፕ አግሪመንት ነው ሌላው። ፓርትነርሺፕ ሲቋቋም የራሱ የሆነ ፓርትነርሺፕ አግሪመንት ወይም ደግሞ ስምምነት ይኖራል። በዛ ስምምነት መሰረት ነው ማለት ነው የሚሰራው እያንዳንዱ ነገር። ትርፍም ሼር የሚደረገው ሎስም ቢመጣም እያንዳንዷ ነገር በፓርትነርሺፕ አግሪመንት ወይም ደግሞ በፓርትነርሺፕ ስምምነት ይሰፍራል ማለት ነው። ሶስተኛው ኮርፖሬሽን ነው ወይም ደግሞ ድርጅቶች የምንላቸው ማለት ነው። ኮርፖሬሽን ኦነርሺፕ ዲቫይድድ ኢንቱ ሼርስ፣ ይሄ ባለቤትነቱ ወደ ምን የተከፋፈለ ነው? ወደ ሼርስ ወይንም ደግሞ ወደ ሼር ሆልደሮች ማለት ነው። ሼር ሆልደሮች ኦውነሮች ናቸው የኮርፖሬሽን ማለት ነው። ሼር ሆልደር የምንላቸው ያንን ኮርፖሬሽን አክሲዮን የገዙ ባይ ዲፎልት የካምፓኒ ወይም ደግሞ የኦርጋናይዜሽኑ ባለቤቶች ማለት ነው። ሼር ሆልደር ማለት ኦውነር ኦፍ ዘ ካምፓኒ እንደማለት ነው። ሰፓሬት ሌጋል ኢንቲቲ ኦርጋናይዝድ አንደር ኮርፖሬሽን ሎው፣ ይሄኛው አንደር ኮርፖሬሽን ሎው ነው የሚቋቋመው። በራሱ የቻለ ኮርፖሬሽን ሲቋቋም ህግ አለው የራሱ ኮርፖሬሽን ሎው የሚባል ማለት ነው። እንዴት ነው የሚቋቋመው? ሰፓሬት ሌጋል ኢንቲቲ ሆኖ ነው የሚቋቋመው ራሱን የቻለ አንድ ኢንቲቲ እንጂ እንደ ፕሮፕሪየተርሺፕ እና ፓርትነርሺፕ ከኢንዲቪዥዋሎች ጋር የተሳሰረ አይደለም ማለት ነው። ይሄ ራሱ የቻለ ሊጋል የሆነ ኢንቲቲ ነው ወይም ደግሞ ቢዝነስ ነው ማለት ነው። ዛደር ዋን ኢዝ ሊሚትድ ሊያቢሊቲ ነው። ፓርትነርሺፕ እና ፕሮፕሪየተርሺፕ ላይ ትልቁ ድሮባክ ወይም ደግሞ ዊክነሳቸው ምንድነው? ይሄ ፓርትነርሺፕም ፕሮፕሪየተርሺፕም የሆነ ሎስ ወይም ደግሞ ዴብት ቢገጥመን ችግር ቢገጥመን ፐርሰናሊ ሊያብልነን ብለናል አይደለ? በሁለቱም ላይ። ኮርፖሬሽን ላይ ግን ያንን የለም። ሊሚትድ ሊያቢሊቲ ነው ያለው። ኮርፖሬሽኑ ራሱ የቻለ ኢንቲቲ ስለሆነ ራሱ የቻለ ሌጋል ተቋም ስለሆነ ሎስም ቢገጥም ዴብትም ኪሳራ ምንም ቢገጥም ኮርፖሬሽኑ ራሱ ነው እንጂ የሚጠየቀው እኛ ሼር ሆልደሮቹ ወይም ደግሞ እዛ ካምፓኒ ውስጥ ያሉ ባለቤቶቹ ባለቤትነት ሼር ያላቸው ኢንቨስተሮቹ እነሱ ፐርሰናሊ ሊያብል አይሆኑም ማለት ነው። ወይም ደግሞ ተጠያቂ አይሆኑም። ምክንያቱም ኮርፖሬሽን ራሱ የቻለ ሌጋል ኤንቲቲ ሆኖ ኦርጋናይዝድ ስለተደረገ ማለት ነው። ናዘር ዋን ኢዝ ታይፕስ ኦፍ ቢዝነስ ነው። የቢዝነስ አይነቶች ሶስት አሉ። ሰርቪስ ቢዝነስ፣ መርቻንዳይዚንግ ቢዝነስ እና ማኒፋክቸሪንግ ቢዝነስ ነው። ሰርቪስ ቢዝነስ የምንላቸው አገልግሎት ሰጪ ቢዝነሶች ናቸው። ፕሮቫይድ ሰርቪስ ፎር ኤፊ፣ እነዚህ ሰርቪስን ፕሮቫይድ የሚያደርጉ ወይም ደግሞ የሚያቀርቡ ፎር ኤፊ በምን በክፍያ የሆነ አገልግሎት ይሰጣሉ። ለዛ ለአገልግሎታቸው ደግሞ ተመጣጣኝ የሆነ ዋጋ ያስከፍላሉ ማለት ነው። ኤግዛምፕል ትራንስፖርት ሰርቪስ፣ ከአንድ ቦታ ወደ አንድ ቦታ ስንሄድ ይዘን የምንወርደው ነገር የለም አይደለ? አገልግሎት አገኝተን ነው የምንወርደው። ለዛ ላገኘነው አገልግሎት ምን እንከፍላለን? ክፍያ እንከፍላለን ማለት ነው። ኢንተርቴንመንት፣ ኤጁኬሽን፣ ሆቴል ሰቻስ ኢትዮጵያን ኤርላይንስ፣ ኢትዮ ቴሌኮም ከነዚህ በሙሉ የምናገኘው ሰርቪስ ነው። ለዛ ላገኘነው ሰርቪስ ደግሞ ተመጣጣኝ የሆነ ወይም ደግሞ ክፍያ እንከፍላለን ማለት ነው። እንደዚህ አይነት ቢዝነሶች ሰርቪስ ቢዝነስ እንላቸዋለን። ሁለተኛው መርቻንዳይዚንግ ቢዝነስ ነው። መርቻንዳይዚንግ ቢዝነስ እነዚህ ከካምፓኒዎች ወይም ደግሞ ከአምራቾች እቃ ይገዙና የራሳቸውን ትርፍ ጨምረው አትርፈው የሚሸጡ ማለት ነው። መርቻንዳይዚንግ ቢዝነስ ሴል ፕሮዳክትስ they purchased from other companies to customers። እነዚህ ከአዘር ካምፓኒ ወይም ደግሞ ከሌላ ካምፓኒ ፐርቼዝ ያደረጉትን ሴል ለከስተመሮች የሚሸጡበት ማለት ነው።
የሚሸጡበት የመርቻንዳይዚንግ ቢዝነስ እንለዋለን። እነዚህ እዚህ ጋር ያሉት ሆልሴለሮች መርቻንዳይዚንግ ላይ ማለት ነው። ሆልሴለሮች አሁን ጅምላ አከፋፋዮች ከዋና ከካምፓኒ ይገዙና ለማን ለከስተመር ያከፋፍላሉ ማለት ነው። ሪቴለርስ እነዚህ ችርቻሮ ንግድ ላይ ያሉት ደግሞ ከሆልሴለሮቹ እቃ ይረከቡና ለማን ለፋይናል ከስተመሩ ያከፋፍላሉ ማለት ነው። ሰቻስ አማዞን፣ ዋልማርት እነዚህ መርቻንዳይዚንግ ቢዝነስ ናቸው። እቃን ከካምፓኒ ይገዙና ለከስተመር የራሳቸው ትርፍ ጨምሮ ለከስተመር የሚሸጡ ከሆነ መርቻንዳይዚንግ ቢዝነስ ነው የምንለው። ሶስተኛው ማኒፋክቸሪንግ ቢዝነስ ነው። ሴል ፕሮዳክት they produced by converting basic inputs to finished goods። ይሄ ማኒፋክቸሪንግ ደግሞ ኢንፑትን ወደ ፊኒሽድ ጉድ ይቀይርና ያ ፊኒሽድ ጉድን ስቲል ያደርጋል ማለት ነው። እነዚህ አምራች ድርጅቶች ናቸው ማለት ነው። መጀመሪያ ኢንፑት ይቀበላሉ። ያንን ኢንፑት ወደ ፊኒሽድ ጉድ ይቀይሩና ያንን ፊኒሽድ ጉዳቸውን ያመረቱትን ሴል ያደርጋሉ ማለት ነው። ማኒፋክቸረርስ ሰቻ አምራቾች የምንላቸው ለምሳሌ ኤችፒ፣ ቶዮታ የጃፓኑ፣ ቦይንግ የአሜሪካው እነዚህ ማኒፋክቸሪንግ ቢዝነስ ናቸው ማለት ነው። እንቀጥል። እዚህ ጋር አንድ ጥያቄ ያለ እሱን ሰርተ ነው እናልፋለን። the historical cost principle states that as a asset should be initially recorded at cost and adjusted when the fair value changes no ይሄ አይሆንም። b activities of an entity are to be kept separate and distinct from its owner ቀደም አይተናል አይደል? ይሄ የምን ዲፊኒሽን ነው? የኢኮኖሚክ ኢንቲቲ አሳብሽን ነው። ቢዝነስ ወይም ደግሞ ኢንቲቲ የምንለው ከኦውነሩ ምን መሆን አለበት? ሰፓሬት እና ዲስቲንክት መለየት አለበት ነው የሚለው ኢኮኖሚክ ኢንቲቲ አሳብሽን ነው ይሄኛው። ሲ አሴት ሹድ ቢ ሪከርድድ አት ዴር ኮስት አሴት ሪከርድ መደረግ ያለበት አት ኮስት ነው ይላል፣ ወይም ደግሞ አት ዴር ኦሪጂናል ኮስት ነው ይላል። ያ ትሩ ይሄ ሂስቶሪካል ኮስት ፕሪንሲፕል የሚለው ይሄንን ነው ማለት ነው። አሴት ሪከርድ መደረግ ያለበት በኮስት ነው። ዲ ኦንሊ ትራንዛክሽን ዴታ ካፓብል ኦፍ being expressed in terms of money being included in the accounting records። ዲ ደግሞ ምንድነው የሚለው ኦንሊ ትራንዛክሽን ዴታ በገንዘብ ኤክስፕረስድ የሚደረጉ ትራንዛክሽን ዴታዎችን ነው በአካውንቲንግ ሪከርድ የምናደርገው ይላል። ይሄ የማን ዲፊኒሽን ነው? የሞኔታሪ ዩኒት አሳምፕሽን ነው ማለት ነው። ይሄኛው ሞኔታሪ ዩኒት አሳምፕሽን ምንድነው የሚለው በገንዘብ ሊገለጹ ወይም ደግሞ ኢን ተርምስ ኦፍ መኒ ኤክስፕረስ የሚደረጉትን ብቻ ነው አካውንቲንግ ሪከርድ የሚያደርገው ብለናል አይደለ? ይሄኛው ነው ማለት ነው። ስለዚህ ትክክለኛው መልስ ምንድነው የሚሆነው? ሲ ነው የሚሆነው ማለት ነው። እንቀጥል። እዚህ ጋር ትሩ ኦር ፎልስ ጥያቄዎች አሉ፣ ሰርተን እናልፋለን። አንደኛ ኮንቨርጀንሲ ሪፈርስ ቱ ኢፈርትስ ቱ ሪዲዩስ ዲፈረንስስ ቢትዊን አይኤፍአርኤስ ኤንድ ዩኤስ ጋፕ። ምንድነው የሚለው ኮንቨርጀንሲ በአይኤፍአርኤስ እና በጋፕ መካከል ያለውን ልዩነት ሪዲዩስ የሚያደርግ ነው ይላል። ያ እዚህ ጋር ስለ አይኤፍአርኤስ እና ስለ ጋፕ ያው በስፋት አንድ ቪዲዮ ሰራላችኋለሁ ብያለሁ። ሰፋ ያለ ኮንሰፕት ስለሆነ ነው። ባጭሩ ግን ኮንቨርጀንሲ የሁለቱንም ያላቸውን ልዩነት ለማጥበብ የሚሰራበት መንገድ ኮንቨርጀንሲ እንለዋለን። ሁለተኛው አንደኛው ጥሩ ነው ማለት ነው። ሁለተኛው the primary accounting standard setting body headquartered in London is IASB ወይም ደግሞ ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው ይላል። ያ ምንም ጥርጥር የለውም ይሄኛውም ጥሩ ነው። IASB ምንን ኢሹ አድርጓል ብለናል? IFRSን ኢሹ አድርጓል። አሁን ላይ ዓለም ላይ ከ150 ሀገራት በላይ ይሄንን አይኤፍአርኤስን አፕላይ ያደርጋሉ ኢትዮጵያን ጨምሮ። ሶስተኛው the historical cost principle dictates that companies record asset at their cost in later period. However, the fair value of the asset must be used if fair value is higher than its cost ይላል። ይሄኛው ፎልስ ነው ማለት ነው። ሂስቶሪካል ኮስት ፕሪንሲፕል ዲክቴት የሚያደርገው ካምፓኒን ሪከርድ የሚያደርገው አሴትን አት ዴር ኮስት ነው፣ አት ኦሪጂናል ኮስት ነው። እዚህ ጋር at cost እስከሚለው ድረስ ትሩ ነበር ነገሩ። in later period however the fair value of the asset must be used if fair value is higher than its cost የሚለው ነው። ይሄኛው አይሆንም። አሁንም ሆነ ከ10 አመትም በኋላም ሆነ ከ2 ከ3 አመትም በኋላ ሆነ ሂስቶሪካል ኮስት እስከሆነ ድረስ at original cost ነው ወይም ደግሞ at cost ነው ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ፎልስ ነው ማለት ነው። አራተኛው relevancy means that financial information matches what really happened. the information is factual። relevancy ማለት ፋይናንሻል ኢንፎርሜሽኑ ማች ያደርጋል ወይ what really happened ከተደረገው ጋር ማች ያደርጋሉ የሚለውን ወይም ኢንፎርሜሽኑ ፋክቹዋል ነው ወይ የሚለውን
ይይዝልናል ይላል። ኖ ይሄኛው አይደለም። ሪሊቫንሲ ሳይሆን ይሄ ምንድነው የሚሆነው? ፌስፉል ሪፕሬዘንቴሽን ቢሆን ነበር። ስለዚህ መልሱ ፎልስ ነው። አምስተኛ የቢዝነስ ኦነርስ ፐርሰናል ኤክስፔንስ መስት ቢ ሰፓሬትድ ፍሮም ኤክስፔንስስ ኦፍ ዘ ቢዝነስ ቱ ኮምፕላይ ዊዝ አካውንቲንግስ ኢኮኖሚክ አሳምፕሽን። ይሄ ምንም ጥርጥር የለው። ኢኮኖሚክ ኢንቲቲ አሳምፕሽን ምንድን ነው የሚለው? የቢዝነሱ ኤክስፔንስ ከፐርሰናሉ ኤክስፔንስ ጋር ሰፓሬት መሆን አለበት ነው የሚለው። ያ ምንም ጥርጥር የለውም፣ ትሩ ነው። The other one is the basic accounting equation ነው። basic accounting equation እናያለን። basic accounting equation provide the underlying framework for recording and summarizing economic events። basic accounting equation ምንድነው? ልክ እንደ ፍሬምወርክ ነው ማለት ነው። እንደ ፍሬምወርክ ነው ለማ ሪከርድ እና ሰማራይዝ ለማድረግ ኢኮኖሚክ ኢቨንቶችን ወይም ደግሞ ትራንዛክሽኖችን ሪከርድ ለማድረግ እንዲሁም ሰማራይዝ ለማድረግ ፍሬምወርክ ወይም ደግሞ ሜትዱ ማለት ይቻላል ወዩ እንደማለት ነው። ምንድነው? ቤዚክ አካውንቲንግ ኢኩዌሽን ነው ማለት ነው። ቤዚክ አካውንቲንግ ኢኩዌሽን ማለት አሴት መስት ኢኳል the sum of liability and equity። ቤዚክ አካውንቲንግ ኢኩዌሽን ምንድነው? አሴት ምንለው ወይም ደግሞ የኦርጋናይዜሽኑ አሴት ንብረት ማለት ወይም ደግሞ የኦርጋናይዜሽኑ ሀብት ማለት ሊያቢሊቲ ማለት የሰው የሆነ ነገር ግን እኛ ጋር በኃላፊነት ያለ የኛ አይደለም ነገሩ ወይም ደግሞ ንብረቱ ገንዘብ ካሽም ሊሆን ይችላል፣ የትኛውም ኢኩዊፕመንት ሊሆን ይችላል፣ የኛ አይደለም ነገር ግን አሁን ላይ እኛ እየሰራንበት ያለ ወይም ደግሞ በእኛ ኦርጋናይዜሽን ውስጥ ያለ ነው። ወደፊት ግን የመመለስ ኃላፊነት ያለብን እኛ ጋር ያለ ንብረት ከሆነ ሊያቢሊቲ እንለዋለን። ሲደመር ኢኩዊቲ ደግሞ የተጣራ የራሳችን ምንለው ማለት ነው። ስለዚህ አሴት የአንድን ኦርጋናይዜሽን አሴት ንብረት ምንለው አንደኛው ሊያቢሊቲ ነው። እዳም ሊሆን ይችላል ወይም ደግሞ አሁን ገንዘብ ተበድሮ ከሆነ ያ ገንዘብ አሁን ላይ ለኛ አሴታችን ነው። በአንድ በኩል አሴታችን ነው፣ በአንድ በኩል ደግሞ እዳም ነው። ወደፊት እንከፍለዋለን ማለት ነው። ስለዚህ ያ አሴት ምንለው እዳችንንም ሲደመር የተጣራ የራሳችን ምንለው ማለት ነው። አሴት ሚንስ ሪሶርስ ኤ ቢዝነስ ኦውንስ ፕሮቫይድ ፊቸር ሰርቪስ ኦር ቤኔፊትስ። አሴት ምንለው ሪሶርስ ነው። የቢዝነስ ኦውንስ ቢዝነሱ ማለት የኔ ነው የሚለው ሪሶርስ ማለት በቃ የቢዝነሱ ውስጥ ያሉት ሁሉንም ንብረቶች አሴት ናቸው ማለት ነው። የቢዝነሱ ሪሶርሶች ኦውን ያደርጋቸው ባለቤትነት በጊዜያዊም ሆነ የራሱም ከሆነ የሰውም ከሆነ ኦውን የሚያደርገው ከሆነ ያ ሪሶርስ አሴት እንለዋለን ማለት ነው። ፕሮቫይድ ፊቸር ሰርቪስ ኦር ቤኔፊትስ ወደፊት ምን አገልግሎት የሚሰጠን ወይም ደግሞ ቤኔፊት ሊያስገኝልን የሚችል ለምሳሌ ኢኩዊፕመንት ከኢኩዊፕመንት ውስጥ አንዱ ማሽነሪ እንውሰድ። ማሽነሪ ፊቸር ላይ ሰርቪስ ይሰጠናል አይደለ? ወይንም ደግሞ ቤኔፊት ያስገኝልናል። ሌላው ኢንቬንተሪን ሽጠን ምን ማግኘት እንችላለን? ቤኔፊት ማግኘት እንችላለን። ካሽ አለን። አሴት ምንላቸው ባይዘው በጣም ብዙ አካውንቶች ናቸው። ካሽ አለ፣ አካውንት ረሲቫብል፣ ኢንቬንተሪ፣ ኢኩዊፕመንት፣ ላንድ፣ ሳፕላይ በጣም ብዙ ካሽ አካውንቶች አሉ። ሌላው ዛተር ዋን ኢዝ ሊያቢሊቲ ነው። ክሌምስ አጌንስት አሴት ይሄኛው አሴትን አጌንስት የሚያደርግ ነው። ዲፕትስ ኤንድ ኦብሊጌሽን ነው። ይሄኛው አንዱ እዳና ኦብሊጌሽን ወይም ደግሞ ዲዩቲ ወደፊት ግዴታ ያለብን የመክፈል ወይም ደግሞ የመመለስ ግዴታ ያለብን ማለት ነው። ክሬዲተርስ ሚን ኤ ፓርቲ ቱ ሁም መኒ ኢዝ ኦውድ። ክሬዲተር ምንላቸው ፓርቲ ናቸው ወይም ደግሞ ፐርሰንስ ሊሆን ይችላል፣ ኦርጋናይዜሽኖች ሊሆን ይችላሉ። ቱ ሁም መኒ ኢዝ ኦውድ ገንዘባችን የምንሰጣቸው ወደፊት ለነሱ ነው የምንከፍለው። ኦውድ የምናደርገው ማለት ወይም ደግሞ ፔን የምናደርገው ለነሱ ነው። ወይም ደግሞ አበዳሪዎች ናቸው፣ ገንዘብ ከነሱ የተቀበልናቸው ማለት ነው። ሊያቢሊቲ አካውንት የምንላቸው አሁንም በጣም ብዙ ሊያቢሊቲ አካውንቶች አሉ። አካውንት ፔየብል፣ ኖትስ ፔየብል፣ ሳላሪ ኤንድ ዌጅስ ፔየብል እያለ ይቀጥላል ማለት ነው። ዳዘር ዋን ኢዝ ኢኩዊቲ። ኢኩዊቲ የምንለው ኦነርሺፕ ክሌም ኦን ቶታል አሴት። ኢኩዊቲ የምንለው ከአሴታችን ውስጥ እዳችንን በሙሉ ከፍለን የሚቀረን የተጣራ ወይም ደግሞ ሪዚጁዋል አማውንቱ ነው ኢኩዊቲ የምንለው። ኢኩዊቲ ሚንስ ሪፈር ቱ አስ ሪዚጁዋል ኢኩዊቲ ይላል አይደለ? ከአሴታችን ውስጥ ሙሉ ሊያቢሊቲ ወይም ደግሞ የኛ ያልሆነውን በሙሉ ስናነሳ ምን ይቀራል?
የራሳችን የምንለው ሪዚጁዋል ይቀራል ማለት ነው። ኢኩዊቲ አካውንቶች ሼር ካፒታል፣ ኦርዲነሪ፣ ሪቴርኒንግ እና ሌሎችም አሉ ማለት ነው። ሌላው ኢኩዊቲ በሁለት ነገራቶች ኢንክሪዝ ሲያደርግ ወይም ደግሞ ይጨምራል። ሁለት ነገራቶችን ደግሞ ኢኩዊቲን ዲክሪዝ ያደርጋሉ። ኢኩዊቲን እንዲጨምር የሚያደርጉት አንደኛው ኢንቨስትመንት ባይ ሼር ሆልደር ሲሆን ሁለተኛው ሬቬኑ ነው። ሌላው ኢኩዊቲን ደግሞ እንዲቀንስ የሚያደርጉት ደግሞ አንደኛው ዲቪደንድ ቱ ሼር ሆልደር፣ ይሄ የትርፍ ድርሻ ለሼር ሆልደሮች ስንከፍል እና ሁለተኛው በኤክስፔንስ ጊዜ ኢኩዊቲ ይቀንሳል ማለት ነው። እነዚህን አንድ በአንድ እኔ ኢንቨስትመንት ባይ ሼር ሆልደር ሚንስ ሪፕሬዘንት ቶታል አማውንት ፔድ ኢን ባይ ሼር ሆልደርስ ፎር ደ ኦርዲናሪ ሼርስ ዴይ ፐርቼዝ። አንድ ኦርዲነሪ ሼር ማለት ለገዙት ኦርዲነሪ ሼር የሆነ አማውንት ኦፍ ብር ምን ያደርጋሉ? ፔድ ያደርጋሉ አይደለ? ሼር ሆልደሮች እዛኔ ፔድ ሲያደርጉ ሲከፍሉ ለኦርጋናይዜሽኑ ማለት ነው። የኦርጋናይዜሽኑ ኢኩዊቲ ምን ያደርጋል? ኢንክሪዝ ያደርጋል ማለት ነው። በኢንቨስትመንት ሰበብ ኢንክሪዝ ያደርጋል ኢኩዊቲን ማለት ነው። ምክንያቱም ኢንቨስት አረጉ ማለት ገንዘባቸውን ፔድ አረጉ ለኦርጋናይዜሽን ከፈሉ ማለት ነው፣ ሰጡ ማለት ነው። ያ ኢኩዊቲን ኢንክሪዝ ያደርጋል። ሌላው ሪቬኑ ነው። ሪቬኑ ሪዛልት ፍሮም ቢዝነስ አክቲቪቲስ ኢንተርድ ኢንቱ ፎር ደ ፐርፐዝ ኦፍ ኢርኒንግ ኢንከም። ይሄ የቢዝነስ አክቲቪቲ ነው ወይም ደግሞ ድርጊት ነው አይደለ? ኤርኒንግ ኢንከም ኢንከምን ገቢን ለማግኘት ብለን የምናደርገው ቢዝነስ አክቲቪቲ ነው ሪቬኑ የምንለው። ኮመን ሶርስ ኦፍ ሪቬኑ አር ሴልስ። ሪቬኑ የምናገኘው አንደኛ በመሸጥ ነው። የሆነ ነገር ስንሸጥ ጉድስ ሊሆን ይችላል። ስንሸጥ እናገኛለን፣ ሴልስ ሪቬኑ እናገኛለን። ፊስ ለምሳሌ ሰርቪስ አገልግሎት ከሰጠን በኋላ ምን እንቀበላለን? ክፍያ። ያ ሪቬኑዋችን ነው ማለት ነው። ሌላው ሰርቪስ አለ። አሁንም ኮሚሽን፣ ኢንተረስት እያንዳንዱ ኢንተረስት ምን እናገኝ? ሪቬኑ እናገኝ። ኢንተረስት ሪቬኑ የምንለው ማለት ነው። ዲቪደንድ፣ ሮያሊቲስ፣ ሬንት ሪቬኑ የምንለው ማለት ነው። ዛደር ዋን ኢዝ ኤክስፔንስ ነው። ኤክስፔንስ ኢኩዊቲን ምን ያደርጋል? ዲክሪዝ ነው የሚያደርገው፣ ወጪ እንደማለት ነው። ኤክስፔንስ የምንለው አት ደ ኮስት ኦፍ አሴት ኮንሱምድ ኦር ሰርቪስ ዩዝድ ኢን ደ ፕሮሰስ ኦፍ ኤርኒንግ ሪቬኑ። ሪቬኑን ለማግኘት ወይም ደግሞ ኤርን ለማድረግ ምናወጣቸው ኮንሱም የምናደርጋቸው ሰርቪሶች ወይም ደግሞ አሴት ኮንሱምድ ኦር ሰርቪስ ዩዝድ ኢን ደ ፕሮሰስ ኦፍ ኤርኒንግ ሪቬኑ። ያ ሪቬኑ ለማግኘት ብዙ ወጪዎች ይኖሩናል አይደለ? ለምሳሌ አንድ እቃ አትርፈን ለመሸጥ ነውና እንበልና ኮስቱም የሆነው ምንድን ነው? አንደኛ ኦሪጂናል የተገዛበት ዋጋ አለ፣ ትራንስፖርት ኮስት፣ ኮሚሽን ካለ ኮሚሽን፣ ኤክስፔንስ፣ እያንዳንዱ ነገራቶች እነዚህ ምንድን ናቸው ማለት ነው? ኮስት ናቸው። እነዚህ ኮስቶች የወጡት ለምን አላማ ነው? ሪቬኑ ኤርን ለማድረግ ነው አይደለ? ያንን እቃ ሸጠን ሪቬኑዋችን ኤርን ወይም ደግሞ ሪቬኑ ኤርን ለማድረግ። ስለዚህ ምንድነው ዩዝድ ኢን የምንጠቀመው ለምንድነው? ኢን ዘ ፕሮሰስ ኦፍ ኤርኒንግ ሪቬኑ ነው። ሪቬኑዋችን ኤርን በማድረግ ሂደት ውስጥ ነው ኮስት ወጪ የምናወጣው። ያ ወጪ እንለዋለን ኤክስፔንስ እንለዋለን ማለት ነው። ኮመን ኤክስፔንስ አር ሳላሪስ ኤክስፔንስ፣ ሬንት ኤክስፔንስ፣ ዩቲሊቲ ኤክስፔንስ፣ ፕሮፐርቲ ታክስ ኤክስፔንስ። በጣም በርካታ አይነት ኤክስፔንስ ታይፖች አሉ። ወደፊት በስፋት ስለምታዩቸው እነዚህ ብዙ የሚያስጨንቁ ነገራቶች አይደሉም። አንደር ዋን ኢዝ ዲቪደንድ ነው። ዲቪደንድስ አር ዘ ዲስትሪቢዩሽን ኦፍ ካሽ ኦር አዘር አሴት ቱ ሼር ሆልደርስ ነው። ይሄ የትርፍ ክፍፍል የምንለው ማለት ነው። ወይም ደግሞ የትርፍ ድርሻ ካምፓኒው የሆነ ካምፓኒ ያተርፋል። ካተረፈው ላይ ለሼር ሆልደሮቹ የትርፍ ድርሻ ክፍያ ይከፍላቸዋል ማለት ነው፣ ወይም ደግሞ ያከፋፍላቸዋል ማለት ነው። ዲቪደንድ ሪዲዩስ ሪቴን ኢርኒንግስ ሃውኤቨር ዲቪደንድስ አር ኖት ኤክስፔንስ። ኦኬ ክላሲፋይ ዘ ፎሎዊንግ አይተምስ አስ ኢሹዋንስ ኦፍ ስቶክ፣ ዲቪደንድስ፣ ሪቬኑስ ኦር ኤክስፔንስ ደን ኢንዲኬት ዌዘር ኢች አይተም ኢንክሪዝ ኦር ዲክሪዝ ስቶክ ሆልደርስ ኢኩዊቲ። እነዚህን ክላሲፊኬሽናቸውን ከለያችሁ በኋላ ኢኩዊቲ ላይ ያላቸውን ኢፌክት ኢንክሪዝ ነው ወይስ ዲክሪዝ ነው የሚለውንም ለዩ ይላል። የመጀመሪያው ኦሪየንት ኤክስፔንስ ክላሲፊኬሽኑ ምን ውስጥ ነው? ኤክስፔንስ ውስጥ ነው። ኢኩዊቲን ደግሞ ኢንክሪዝ ነው ወይስ ዲክሪዝ ነው የሚያደርገው? ይሄ ኤክስፔንስ እስከሆነ ድረስ ምንም ጥርጥር የለውም ኢኩዊቲን ዲክሪዝ ያደርጋል። ሁለተኛው ሰርቪስ ሪቬኑ ነው።
ሰርቪስ ሪቬኑ ምን ውስጥ ነው የሚካተተው? ሪቬኑ ውስጥ ነው የሚካተተው። ኢኩዊቲን ደግሞ ምን ያደርጋል? ኢንክሪዝ እንዲሆን ያደርጋል። ሪቬኑ እና ኢንቨስትመንት ባይ ሼር ሆልደር ኢኩዊቲን ይጨምራሉ ብለናል። ሶስተኛው ዲቪደንድ ነው። ዲቪደንድ ኤክስፔንስ ውስጥ አይገባም ብለናል። ስለዚህ ምን ውስጥ ነው የሚገባው? ራሱ የቻለ አካውንት አለው ዲቪደንድ ራሱ ማለት ነው። ኢፌክት ኦን ኢኩዊቲ፣ ኢኩዊቲ ላይ ያለው ተጽዕኖ ኢኩዊቲን ዲክሪዝ ያደርጋል፣ ሪቴርን ኤርኒንግን ዲክሪዝ ያደርጋል ብለናል። ሪቴርን ኤርኒንግ የኢኩዊቲ ውስጥ ያለ አንዱ አካውንት ነው ማለት ነው። ይህም ደግሞ ኢኩዊቲ አካውንት ነው ሪቴርን ኤርኒንግ ማለት ነው። አራተኛ ሌላው ሳላሪስ ኤንድ ዌጅ ኤክስፔንስ፣ አሁንም ኤክስፔንስ ውስጥ ነው ይሄኛው የሚካተተው። ኢፌክት ላይ ኢኩዊቲ ላይ ያለው ኢፌክት ደግሞ ኢኩዊቲን ዲክሪዝ ያደርጋል ማለት ነው። ኦኬ